አሜሪካ ቤተሰቦች እንደምን ቆያችሁን? ሳምንታችሁ እንዴት ነው? ሳምንታችሁ አሪፍ እንደነበረ ተስፋ እናደርጋለን። ዛሬ አርብ ላይ ስለሆነ ማለት ነው። ዛሬ ታሪካችን ሮቴት የሚያደርገው ስለ ጀንደር ቤዝድ ቫዮለንስ ነው። ሰሞኑን የሆነ መነጋገሪያ የሆነም ነገር አለ። ሰሞኑንም ብቻም ሳይሆን ከዩኑ አመታቶች በኋላ ኢትዮጵያ ውስጥ በጣም ብዙ በተደጋጋሚ እየሰማን ያለነው ነገር አለ አይደል? ስለ ጀንደር ቤዝድ ቫዮለንስ ማለት ነው። ብዙዎቻችን ስለ ጀንደር ቤዝድ ቫዮለንስ ምን አይነት ግንዛቤዎች አሉን፣ እንዲሁም ደግሞ እንደዚህ አይነት ነገር በህይወታችን ቢያጋጥም በእኛም ብቻ ሳይሆን በእህቶቻችን በጓደኞቻችን ቢያጋጥም ምን ማድረግ አለብን የሚለውን ዛሬ እስኪ ፌስ ቱ ፌስ እንደዚህ እናውራውና ቢያንስ የሆነ የተቸገረ ሰው ቢኖር ለማድረግ አንድ ስቴፕ ከፍ እንላለን ማለት ነው። መጀመሪያ በእንደዚህ ዙሪያ ስለተላከልን አንድ ታሪክ እናውራ ማለት ነው። ሰላም እንዴት ናችሁ? ይሄ ጽሁፍ ቢከብድም ትዳር ላይ ችላ የሚባሉ ነገሮች ምን ያክል ዋጋ እንደሚያስከፍሉን ያሳያል። ይህ ታሪክ የተፈጠረው የስራ አካባቢ ባለ የመኖሪያ ካምፕ ነው። ልጅቷን የማውቃት በስራ ጉዳይ ነው። አንድ ሁለቴ ስራ አገናኝቶን በጣም ከሰው ተግባቢ የአንድ ሴት ልጅ እናት ናት። የልጅቷ እድሜ በግምት 13 አካባቢ ነው። ከባለቤቷ ጋር በስራ ምክንያት አንድ ላይ አይኖሩም። ይመጣል ይሄዳል። 13 ያለችው የልጇ ነው። ይመጣል ይሄዳል። ከዛ ተለያይተው ድጋሚ ታረቁ። በእነዚያ ጊዜያት ሁሉ ጸብና ድብድብ ያለ ነው። ምክንያቱም ማንንም አያውቅም፣ እሷም አትናገርም። በዚህ ምክንያት እዛ ቤት ጸብ ሲነሳ ልማዳቸው ነው ተብሎ ይታለፋል። ትናንት ግን እንደዛ አልሆነም። የገዛ ሚስቱን ለመግለጽ በሚከብድ መልኩ ልጁን አስቀምጦ ከጮሽ እንደዚህ አረግሻለሁ በማለት ብዙ ቦታ ወጋግቶ እጁን ሰጠ። በጣም የከበደኝ ነገር ፖሊሶች መጥተው የምስክርነት ቃሏን ቢላውን እያሳዩ ሲጠይቋት በጣም አሳዘነችን። በምን እዳዋ ይህ ሁሉ ነው? እና ሴቶች ሁሌ መደባደብ ኖርማል አይደለም። ነገሮችን አውርቶ መፍታት ካልሆነ መለያየት። አሁን የዚህ መጨረሻ ለማን ጠቀመ? ሁሌ ስለሚደባደቡ የሚባለው ነገር ሰው ቶሎ እንዳይደርስላት ሆኗል። እርስ በእርስ እናውራ፣ አንድ መፍትሄ አይጠፋም። ከባድ ቀን ነበር ብቻ ብላለች፣ ቀኗን ስትገልጽልን ማለት ነው። አሁን ላይ በጣም ብዙ እየተለመደ ያለ ነገር አለ። ምንድነው ይሄ? ሰው ሴት ልጅ ጥቃት ሲፈጸምባት፣ መንገድ ላይ ሴት ልጅ ጥቃት ሲፈጸምባት፣ ቤት ውስጥ ጥቃት ሲፈጸምባት ይሄ አንዳንዴ ወይ ልማዳቸው ነው ትላለ ይባላል በተለምዶ፣ ወይ ደግሞ ማንም ሰው አሁን ዞር ብሎ አያይህም። የሚያገላግል የለም፣ የሚቆጣልህ የለም። እንደ ድሮ አይደለም አሁን ላይ ያለው። አይ ዶንት ኖ ለምን እንደሆነ ሰው እንደዛ እየሆነ ያለው ማለት ነው። እኔ እንዲያውም በቅርብ አንድ ነገር ሀፕን የሆነው የሆነ እየሄድን ነው መንገድ ላይ እና ከኔ ጋር አብራኝ የነበረችዋን ልጅ ይመታታል ማለት ነው። ልጁ የመታት ሰውዬ እንደ መብቱን የቆጠረው በቃ ያላ ምን ጠብቂያለሽ ታዲያ መብት አይደል እንደ አይነት ነገር ማለት ነው። የሚገርመው ግን የመታት ሰውዬ ብቻ ሳይሆን ሌሎቹ ማለት ነው በቃ ሌላ ጸብ አትፈልጉ ሂዱ ምናምን ያሉን ኢንስቴድ ኦፍ ለምን መታሃት ምን ተገና አድርገህ ነው የመታሃት ከማለት አልፎ ማለት ነው። እንደነዚህ አይነት ነገሮች እየተበራከቱ መጥተዋል። እንደነዚህ አይነት ነገሮች እየተበራከቱ ከመጡ ግን ምንድነው መፍትሄው? ምን ማድረግ ነው ያለብን ወደሚለው መሄድ የተሻለ ይመስለኛል። ምክንያቱም ሶሻል ሚዲያ ላይ ብዙዎቻችን እንጮሃለን፣ እንደዚህ ቢሆን እንደዚህ ቢደረግ እንደዚህ ምናምን ይባላል። ግን ይሄ በጣም እንደዚህ ቫሊዴሽን ያለው ወይም ደግሞ ግልጽ ብሎ የሚቀመጥ መፍትሄ እስካሁን የተቀመጠ አልመሰለኝም ማለት ነው። ግን በኢትዮጵያ ውስጥ እንኳን ማለት ነው ስለ ጀንደር ቤዝድ ቫዮለንስ ብታዩ በኢትዮጵያ ውስጥ ቢያንስ 37% ሴት ወይም ደግሞ ከ3 ሴቶች አንዷ እንደዚህ አይነት ነገር ጥቃት ኤክስፒሪየንስ ታደርጋለች በአሁኑ ሰዓት ላይ ማለት ነው። ይህ ማለት ደግሞ ምን ያህል ከፍተኛ እንደሆነ ማሳያ ነው ማለት ነው። ሌላው ደግሞ ምንድነው ሰው ጀንደር ቤዝድ ቫዮለንስ ወይም ደግሞ የጾታን ተኮር ያደረገ ጥቃት ሲባል የሚመስለው መደብደብ ብቻ የሚመስለው ሰው አለ። ግን ስለ ጀንደር ቤዝድ ቫዮለንስ ሲወራ ፊዚካል አለው፣ ቨርባል አለው። ቨርባል ንግግር ራሱ ጥቃት ነው። እንደዚህ ነሽ፣ እንደዚህ ነው፣ እንደዚህ ይሄ ራሱ አንድ ጥቃት ነው። ከዛ ሳይኮሎጂካል ራሱ ይከተላል። ሳይኮሎጂካሊ ደግሞ አንዳንድ ሰው ፊዚካሉ አልፎ ቨርባሉ አልፎ በጸቡ ማለት ነው በንግግርም ከሆነ በኋላ በፊዚካልም ከሆነ በኋላ ሳይኮሎጂካሊ የዛ እንትን ኮንሲኩዌንስ አለው ማለት ነው። ሌላው ደግሞ ሴክሹዋል ቫዮለንስ አለው። ይሄ ደግሞ አሁን ላይ በጣም በኢትዮጵያ ያለነው ነገር ነው። አዝ ነቲንግ ነው ሀፕን እያደረገ ያለው፣ አዝ ነቲንግ ነው ደግሞ እየተወራ ያለው።
እዚህ ላይ መሰራት አለበት። ወላጆች ምን ያህል ልጆቻችንን እያየን ነው? እንዲሁም በጣም ሰሞኑን እየሰማሁት የነበረው አንድ ነገር ነበረ። ይሄ እንደዚህ አይነት ሴክሹዋል ጥቃት ሴት ላይ ብቻ አይደለም ሀፕን የሚሆነው ወንድ ላይ ሀፕን ሲሆን ግን ላይክ ለምንድን ነው እናቶች ልጆቻችሁን የምትደብቁት ቤት ውስጥ? ለምን ላይክ እሱ ፈልጎ ያመጣው ነገር አይደለም፣ እሱ አይደለም ሰው ጎረቤት እንዲለኛል ምናምን ተብሎ ለምንድን ነው ልጆቻችንን ቤት ውስጥ እነዛ የገደሏቸው ሰዎች እያሉ እኛ ራሳችንን የምንገላቸው? ሶ ኦፍ ኮርስ ኤክስፖዝድ መደረግ አለባቸው። ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም። እናት ነን። ሶ እንደ እናት ደግሞ አክት ማድረግ መቻል አለበት። ላይክ ለልጆቻችን ካልቆመን ለልጆቻችሁ ካልቆማችሁ what's the point of being a mother አይደለ? ስለዚህ እንደዚህ አይነት ነገር ሀፕን ሲሆን ለምን ተፈጥሮ የማያውቅ ነገር አይሆንም፣ ግን ላይክ መውጣት መቻል አለበት። እንደዚህ አይነት ነገር ለልጆቻችሁ ቶሎ መድረስ አለባችሁ። ለልጆቻችሁ ያረጓቸው ሰዎች ደግሞ ነገ ከነገ ወዲያ ይሄንን እድል እንዳያገኙ ሌሎች ሰዎች ላይ ይሄንን ነገር ተግባራዊ እንዳያደርጉት ደግሞ የተከላከላችሁ ነው ማለት ነው። ሶ ይሄኛው ሴክሹዋል አሰልት አለ። ከዛ ሌላው ደግሞ ምንድነው ሶሾ ኢኮኖሚክ ቫዮለንስ አለ። ሶሾ ኢኮኖሚክ ቫዮለንስ ደግሞ ላይክ ኢኮኖሚክ ጥገኛ በማድረግ በተለይ ደግሞ አሁን ላይ ብዙ ሴቶቻችን ላይ የምናየው ነው። ቤት ውስጥ ስራ ሳትሰሪ እንደ የቤት እመቤት ሆነው ሲቀመጥ የትም አትሄድም፣ ምንም የምታመጣው ነገር የለም ተብሎ የሶሾ ኢኮኖሚክ ወይም ደግሞ የኢኮኖሚክ ጥገኛ ናት ተብሎ በቃ አላ የሜጃ የላትም ተብሎ የሚደርስ ደግሞ ሌላ ቫዮለንስ አለ ማለት ነው። ከዛ ደግሞ ዶሜስቲክ ቫዮለንስ ወይም ደግሞ ኢንቲሜት የሆነ ሪሌሽንሺፕ ውስጥ ያለ ሰው የሚያመጣው ላይክ አሰልት አለ። ይሄ ደግሞ ምንድነው ቤት ውስጥ ከፍቅረኛሽ ሊሆን ይችላል፣ ባለቤትሽ ሊሆን ይችላል፣ ቤት ውስጥ የሚመታሽ፣ ቤት ውስጥ ድብደባ የሚፈጽምብሽ። ባይዘይ እነዚህ አይነት ድብደባዎች እንደዚህ አይነት መመታቶች ምናምን ላይክ እሷን ብቻ ሀርት የሚያረጋት መስሎ ከተሰማችሁ ነው። ቤት ውስጥ ልጅ አለ። ያ ልጅ ደግሞ ይሄን እያየ ነው የሚያድገው። ይሄንን አይቶ ሲያድግ ደግሞ ነገ ከነገ ወዲያ ይሄንን ነገር ማን ላይ ኢንተርፕሬት እንደሚያደርገው አናውቅም። ባያረገው ደግሞ ምን ያህል ሳይኮሎጂካሊ ተጎድቶ እንደሚያድግ አናውቅም። ስለዚህ እንደዚህ አይነት ነገሮች ሀፕን ሲሆኑ በተለይ ደግሞ እናቶች እንደዚህ አይነት ነገር ሀፕን የሚሆንባችሁ እናቶች ካላችሁ ላይክ ልጆቻችሁን ምን ያህል ጭንቅላታቸውን እየመረዛችሁ እንደሆነ ሊታወቅ ይገባል ማለት ነው። ሌላ ደግሞ ሃራስመንት እና ሴክሹዋል ሃራስመንት ነው። ስለዚህ ሃራስመንት እና ሴክሹዋል ሃራስመንት በጣም ብዙ በሶሻል ሚዲያዎች ይባላሉ። ላይክ ለከፋ አለ ታክሲ ውስጥ አሁን ታክሲ ውስጥ እኔ አንዳንዴ በጣም ይገርመኛል። ያለ ፍቃድ መንካት፣ ባስ ውስጥ ያለ ፍቃድ መንካት፣ ይሄ በጣም ከሃራስመንት አልፎ በጣም የሆነ ሳይኮሎጂካሊ ሄርት እንድትሆን ነው የሚያደርግህ። እንደዚህ አይነት ቦታ ላይ ስትሄድ ያለ ግንዛቤ ጥሩ አይሆንም። ሶ እንደዚህ አይነት ሰዎች ደግሞ ምን አይነት ማለት ላይ አንዳንዴ እኮ ምን የሚባል ነገር አለ መሰላችሁ? ይሄ ሶሻሉ ሲፈራ ወይም ደግሞ ማህበረሰቡ የሚፈራ ሲሆን ልክ እንደዚህ አይነት ነገር ሲያደርግ ማህበረሰቡን ይፈራል። አረ ቢቀጠቀጠኝ ሳራ የሆነ ነገር ቢያደርገኝ ይላል። አሁን እኮ ሶሻል ማለት ማህበረሰቡ ምን ያመጣል ላይ ነው እኮ ላይክ ማህበረሰቡ ደግሞ እውነት ለመናገር ምንም የሚያረግ አይደለም። ለምን ላይክ እኛ የሆነ ጥቃት ደርሶብን የሆነ ነገር ሲባል ኢንስቴድ ኦፍ ላይክ የሆነ እርምጃ ከመውሰድ ይልቅ እጅ መጠቋቆም። እኔ አሁን ሲፖስት ኮሜንት ላይ ማንበብ በጣም የሚዘገን ነገር ሆኗል ማለት ነው። ለምን እንደዚህ አርጋ ቢሆንስ እንደዚህ አርጋው ቢሆንስ? ምንም ሰው ልጅ ከሞተ በኋላ እንደዚህ አርጋው የሚባል ነገር የለም። ለመሞት ማለት ነው ምንም ነገር ማድረግ የሰው ልጅን ለመግደል በቂ ማስረጃ መረጃም ሆኖ አያውቅም። ሶ ልክ እንደነዚህ አይነት ኮሜንቶችን ስንሰጥ ማለት ነው እህት እንዳለን ልጅ እንዳለን ማወቅ መቻል አለብን። ነገ ከነገ ወዲያ ያንተ እህት ላይ ሲሆንና ይሄ ኮሜንት ቢሰጥ የሚሰማህን ስሜት ማወቅ መቻል አለብን። ከዛ በኋላ ደግሞ እንደ ሴት ደግሞ ልጅም ይኖርሽ ልጅም አይኖርሽ እንደ ሴት አንቺ ላይ እንደሚደርስ ሴት ደግሞ ሊሰማሽ ይገባል ማለት ነው። ሶ እንደነዚህ አይነት ጥቃቶች ሲፈጸሙ ወይም ደግሞ እንደነዚህ አይነት ጥቃቶች እየተፈጸመባቸው ያሉ ሴቶች ካሉ የሚያማክሯችሁ ጓደኞች ካላችሁ በተቻለ መጠን አንደኛ ለፖሊስ መናገር ካለባችሁ ኦር ደግሞ ለፋሚሊ መናገር ካለባችሁ መናገር መቻል አለባችሁ። ወይንስ ቱ ሌት ሲሆንና ላይክ እንደዚህ ብላይ ነበረ ማድረግ ምንም አይጠቅም። ላይክ ምንም ከሆነ በኋላ ማድረጉ ምንም የሚጠቅም ነገር የለውም። ሶ መደረግ ያለበት መጀመሪያ ላይ ነው መደረግ ያለበት። ከዛም በኋላ ደግሞ ልጅቷን
በጣም የተጎዳች ከሆነች የሳይኮሎጂ ሳይካትሪስቶች ጋር መሄድ ትችላለች። እንደነዚህ አይነት እርዳታዎችን ማግኘት ትችላለች። ከእንደነዚህ አይነት ሰው ርቃ ራሷ ላይ መስራት፣ ቤተሰብ በጣም ሰፖርት ማድረግ፣ ጓደኞችን በተቻላችሁ መጠን ሰፖርት ማድረግ። ዲስካሬጅ የሚያደርግ ነገር አንቺ ብታገቢ እኮ እሱ እኮ እንደዚህ ምናምን ትዳር ማለት ነው እግዚአብሔር ባርኮ ሲሰጥ ጥሩ ነው፣ ግን ትዳር ደግሞ ነሰሲቲ አይደለም። ላይክ ከእንደዚህ አይነት ትዳር ቢቀር ይሻላል። ላይፍን ሎስት እስከማድረግ ድረስ ህይወትህን ዋጋ የሚያስከፍል አይነት ትዳር ከሆነ ቢቀር ይሻላል። ላይክ ምንድነው ጥቅሙ? ወልደሽም እኮ አንቺ እንደዚህ አይነት ነገር ውስጥ የሆነ ፖይንት ሀፕን ሆኖ ብትሞች ለልጅሽ አንደኛ ምን አይነት ላይክ እሷ ከዚህ በኋላስ አድጋ የማግባት ፕሮባቢሊቲዋን ወይ ደግሞ ሰውም የመቅረብ ፕሮባቢሊቲዋ ምንድነው የሚሆነው? አባቴ እንደዚህ ያደረገ እያለች ነው የምትኖረው። አባቴ እንዲያደርጋ ሌላ ሰውማ እንዴት ታመንልኛል እያለች ነው የምትኖረው። ሶ እንደነዚህ አይነት ሰዎች ሲያማክሯችሁ እርምጃችሁ መሆን ያለበት ከእናንተ ደግሞ የተሻለ ሰው፣ ሌላ ኤክሰርሳይዝ የሚያደርግ ሰው፣ ህጉን የሚያውቅ ሰው ጋር ማናገር መንገር ነው የሚጠበቅባችሁ እንጂ ነገሮች ካለፉ በኋላ አይ እንደዚህ ነው ማለቱ ምንም ጥቅም የለውም። ከዛ በኋላ ደግሞ አዝ ኮሚኒቲ ደግሞ ምን ማድረግ አለብን ካለን አዌርነስ መፍጠር መቻል አለብን። በጣም ትልቅ አዌርነስ መፍጠር መቻል አለብን ስለ ጀንደር ቤዝድ ቫዮለንስ ምን ማለት እንደሆነ፣ ለምንድን ነው ሀፕን የሚሆነው ብሎ በጣም ዲቴል ተሰርቶበት ተጠንቶበት ከዛ አዌርነስ መፍጠር መቻል አለብን። በተለያዩ ሶሻል ሚዲያዎች፣ በተለያዩ ፕላትፎርሞች የግልም ሊሆን ይችላል የገቨርንመንትም ሊሆን ይችላል፣ በተለያዩ ፕላትፎርሞች ላይ እነዚህ አይነት ነገሮች ሰው ጭንቅላት ውስጥ አልቆ እስኪገባ ድረስ እየተደበደበ መሰራት መቻል አለበት። ከዛም በኋላ ደግሞ የተለያዩ ሪሃብ ሴንተሮች መከፈት መቻል አለባቸው፣ ወይም ደግሞ ሪሃቦች ግዴታ ያስፈልጋሉ። እንደነዚህ ጀንደር ቤዝድ ቫዮለንስ ሀፕን የሆነባቸው ሰዎች እኛ ሀገር በተለምዶ ሴክሹዋል አሰልትም ሊሆን ይችላል፣ እንደዚህ ዶሜስቲክ ቫዮለንስም ሊሆን ይችላል። ሀፕን ከሆነ በኋላ ላይክ በቃ ኑሯን እንድትገፋ በቃ ያው ተለያየሽ አይደለ ያው ተፋታሽ አይደለ ሂጂ ማለት ብቻ አይደለም። የተለያየ ሳይኮሎጂካል የደረሰባት ነገር ሊኖር ይችላል። እነዚህ ነገሮች እንዴት ነው መታከም ያለባቸው ተብሎ ለእነዚህ አይነት ነገሮች እነሱን ሄልፕ የሚያደርግ ነገር መቋቋም መቻል አለበት። ሌላ ደግሞ ካምፔን ሬዝ መደረግ አለበት። የተለያዩ ቦታዎች ላይ የተለያዩ ነገሮች እየተዘጋጁ ላይክ እህቶቻችን እንዳይጎዱ ልጆቻችን ጨምሮ እንዳይጎዱ የተለያዩ ካምፔኖች ሬዝ መደረግ መቻል አለበት። እንደገና ደግሞ ማለት ነው ብዙ ጊዜ እኔ የማላስተውለው አንድ ነገር አለ። ኢንቮልቭ ቦይስ ኤንድ ሜን ኢንቮልቭ አድርጉ። ላይክ የሴቶች ችግር የሴቶች ብቻ አይደለም። የሴቶች ችግር የአባት ችግር ነው። የሴቶች ችግር የወንድም ችግር ነው። የሴቶች ችግር የባል ችግር ነው። ሶ ኢንቮልቭ ሜን እና ቦይስን ኢንቮልቭ አድርጉ። ልጆችን ከህፃንነታቸው ጀምሮ አስተምሩ። ላይ እህቶቻቸው ላይ ጉዳት እንዳይደርስ ሌላ ሰው ላይም ጉዳት ማድረስ እንደሌለባቸው ላይ እህቶቻቸውን ሪስፔክት አድርገው ሲያድጉ አንድ ሰው ሃውስ ሆልድ ጥሩ ከሆነ ሃውስ ሆልዱ ላይ እናቱን ሪስፔክት አድርጎ እህቱን ሪስፔክት አድርጎ የሚያድግ ሰው ነገም ከነገ ወዲያ ያለውን ማህበረሰብ ነው ሪስፔክት የሚያደርገው። ስለዚህ ልጆቻችሁ ላይ ስሩ፣ በጣም ልጆቻችሁ ላይ ስሩ። ልጆቻችሁ ላይ ስሩ ማለት ደግሞ አላስፈላጊ ነገር ሴት ልጆቻችሁ ላይ መጨመር ማለት አይደለም፣ ግን ወንድ ልጆቻችሁ ላይ ስሩ። ሴት ልጆቻችሁ ላይ ራሳቸውን ከእንደዚህ አይነት ነገር መከላከል እንዳለባቸው ኢፍ ሰምቲንግ ሃፕን ደግሞ ምንም የሚያሳፍር ነገር ሳይሆን ላይክ እንዲሁም ወጥተው ላይክ ፕራውድ ሊሆነው እኔ እንደዚህ ተጠቂ ነኝ ሌሎቻችሁ ዳኑ ብለው እንዲያወሩ ይሁን ፋሚሊም ሰፖርት መደረግ መቻል አለባቸው። ግዴታ ነው ይሄ ማለት ነው። ከዛም በኋላ ደግሞ ኤጁኬት አድርጉ፣ ሰውን ኤጁኬት። እንደዚህ አይነት ነገር አዌርነስ የሌለውን ሰው ላይክ ፓወርፉል ሆነን ወይም ደግሞ ተቆጥተን እንደዚህ ያደርጋችሁ እንደዚህ ምናምን ሳይሆን ማስተማር፣ በቃ ኢዝሊ ማስተማር። አሁን ላይ ያለው ነገር ላይክ ሴቶችን በጣም እንናደዳለን፣ ላይክ ወንዶችን በጣም አግሬሲቭ ትሆናላችሁ። ሶ እንደዛ ሳይሆን በስትክክል ኤጁኬትድ መደረግ አለብን። ስለ ነገሩ ክብደት በስትክክል ማወቅ መቻል አለብን። ፈርስት ላይ ስላወራነው ታሪክ ግን ማለት ነው ብዙ ሴቶች ብዙ ትዳር ውስጥ ያላችሁ ሴቶች እንደዚህ አይነት ነገር ሀፕን እየሆነባችሁ ያላችሁ ሴቶች ካላችሁ ፈርስት ማለት ነው ላይክ እናንተ መኖር አለባችሁ። ኢቭን ለልጆቻችሁ ለመኖር እናንተ ፈርስት መኖር መቻል አለባችሁ። ስለዚህ ከእንደዚህ አይነት ቶክሲክ ከሆነ ሪሌሽንሺፕ ከእንደዚህ አይነት በጣም አቢዩዘል ከሆነ
ሪሌሽንሺፕ መውጣት መቻል አለባችሁ። በቃ የሆነ ነገር ካልሰራ አልሰራም ነው። በተለይ ደግሞ እጅ የሚነሳበት ቨርባል የሆነ ንግግር ያለበት የእናንተን ሳይኮሎጂካሊ አፌክት የሚያደርግ ፊዚካሊ፣ ሜንታሊ ሁሉንም ነገራችሁን እንደዚህ አቢዩዝ የሚያደርግ ነገር ከሆነ መቆም ነው ያለበት። በቃ መቆም ነው ያለበት። እናንተ ላይ ነው መቆም ያለበት። ምክንያቱም ላይፋችሁን ነው ባይ ዘ ዌይ ኮስት የሚያስደርጋችሁ። ስለዚህ ላይክ እንደነዚህ አይነት ሴቶች ካላችሁ ትዳር ውስጥ ያላችሁ ሰዎች ካላችሁ ከቻላችሁ ሳይካትሪስት ጋር ሄዳችሁ ጠበቃም ቀጥራችሁ ሊሆን ይችላል። እንዲሁም ደግሞ ሴቶችና ህፃናትም አሉ እንደነዚህ አይነት እንቅስቃሴዎችን የሚሰሩ እዛ ሄዳችሁ ያላችሁን ችግር ያላችሁን ነገር መናገር መቻል አለባችሁ። ላይክ ለእናንተ ኖራችሁ ለልጆቻችሁ መኖር መቻል አለባችሁ። ልጆቻችሁን ከእንደነዚህ አይነት ሳይኮሎጂካሊ ስቃይ ማዳን መቻል አለባችሁ። እናንተም ራሳችሁ መዳን መቻል አለባችሁ። ስለዚህ እንደነዚህ አይነት ነገር ውስጥ ያላችሁ ሴቶች ነገ የተሻለ ነገር ይመጣል ነገ ብላችሁ ላይፋችሁን ኮስት አታድርጉ። ላይክ ነገሩን ተነጋግራችሁ መፍታት ካልቻላችሁ ከባሎቻችሁ ጋር ነገሮችን እንደተማረ ሰው ቁጭ ብላችሁ መፍታት ካልቻላችሁ ኔክስት እርምጃው የሚሆነው ላይክ ላይፋችሁን ሉዝ ከማድረጋችሁ በፊት ወይም ደግሞ የልጆቻችሁን ሳይኮሎጂ ከመበረዛችሁ በፊት ማድረግ መቻል ያለባችሁ ጌት አ ሄልፕ ማግኘት ካለባችሁ ችግራችሁን መቀረፍ ያለበት በምን ወይ መሆኑን ፖሊስ አናግራችሁ ሊሆን ይችላል፣ ሎየርም ቀጥራችሁ ይሆናል። እንዲሁም ደግሞ እንደዚህ እንዳልኳችሁ ሴቶችና ህፃናት ላይ ሄዳችሁ ሊሆን ይችላል። እንደነዚህ አይነት ችግሮቻችሁን መጀመሪያ ቀረፉ። ሁሌ ተጠቂ አትሁኑ። ላይክ እንደዚህ የለኝም እንደዚህ ነገ ስራ ስለሌለኝ ነው ምናምን አትበሉ። በቃ ነገ የተሻለ ቀን ይመጣል። ነገ የተሻለ ሰው ትሆናላችሁ። ከእንደነዚህ አይነት ቶክሲክ ነገር መጀመሪያ ራሳችሁን ነፃ አውጡ፣ ውጡ። ከዛ በኋላ ደግሞ በየሶሻል ሚዲያ ውስጥ ደግሞ የምትናገሩት ነገር ካላችሁ ወይም ደግሞ ነገሮች ካለፉ በኋላ ሶሻል ሚዲያ ላይ ወጣችሁ ያ ሺ ወዝ እንደዚህ ምናምን የምትሉት ደግሞ ሰዎች ተቆጣቡ። ላይክ አንደኛ it's not good for the family፣ ሁለተኛ ደግሞ ላይክ እንደዚህ አይነት ነገር ፈርስት የምታውቁት ከሆነ ላይክ ለሚመለከተው ነበር መናገር የነበረባችሁ። when it's too late ነው። ሰው ጓደኞች ካላችሁ ላይክ ፋሚሊዎች ካላችሁ ያንን ሰው እንደነዚህ አይነት ሪሌሽንሺፕ ውስጥ ያለውን ሰው አይዟችሁ ነገ የተሻለ ሰው ነው ብላችሁ ፑሽ ከማድረግ ይልቅ ላይክ ሰፖርት አድርጋችሁ ያን ነገር እንድትጋፈጠው ያን ነገር ላይክ ዊን እንድታደርገው ሄልፕ አድርጉ በተቻላችሁ መጠን ማለት ነው። ሁላችሁም በተቻላችሁ መጠን በየቤታችሁ ያላችሁ ለልጆቻችሁም ሊሆን ይችላል ለምታውቁት ሰው እንደዚህ አይነት ነገር ላይ አዌርነስ ፍጠሩ። በተቻለ መጠን በጣም አልተጮህም ብዬ አስባለሁ። በደንብ ጩሁ። የምንሰማው ነገር አይ ቲንክ ከዚህም የመጣ ይሆናል። ስለዚህ በተቻለን መጠን ሁላችንም ለየየራሳችን ለሰው አይደለም በዛው ለየየራሳችን ድምጽ እንሁን እላለሁ። እንግዲህ የዛሬ የሩቅ ፕሮግራማችን ይሄንን ይመስል ነበር። በሌሎች ታሪኮች እስክንገናኝ ደግሞ መልካም ሳምንት።